ሰላም ተከታታዮቻችን፣ ዛሬ ስለ ታላቁ ክለብ ማንቸስተር ዩናይትድ አጥቂ ራስመስ ሆይሉንድ ለምን ጎል አያስቆጥርም የሚለውን መነሻ ምክንያት ሰፋ ባለ መልኩ እንተነትናለን። ራስመስ ሆይሉንድ ጥሩ ጨራሽ አጥቂ የሚባል ቢሆንም ከጊዜ ወደ ጊዜ አቋሙ እየቀነሰና እየወረደ መጥቷል። ምክንያቱም ተጫዋቹ ራስመስ ሆይሉንድ የፖዚሽኒንግ ችግር አለበት። አንድ 9 ቁጥር አጥቂ መቆም ወይም ፖዚሽን ማድረግ ያለበት ቦታ በሁለት ሴንተር ባክ መሃል ሲሆን እሱ ወይም ተጫዋቹ ራስመስ ሆይሉንድ ግን በአንደኛው ሌፍት ሴንተር ባክ እና በአንደኛው በሌፍት ባክ መካከል ነው የሚቆመው። ይህ አጥቂ ተገቢውን የጎል መጠን ለክለቡ እንዳያስቆጥር ያደርጋል። አሁን ከቅርብ ጊዜ በኋላ ሌላው የማንቸስተር ዩናይትድ አጥቂ ኔዘርላንዳዊ ጆሹዋ ዘርክዚ ጥሩ ብቃት የሚያሳየው ከዚህ ከራስመስ ሆይሉንድ ፖዚሽኒንግ ወይም አቋቋም ጋር ይያያዛል። ራስመስ ሆይሉንድ በሌፍት ሴንተር ባክ እና በሌፍት